ሰላም ጤና ይስጥልኝ ውዶቼ፣ የተከበራችሁ የወሎ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር እግዚአብሔር ይመስገን ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ትረፍረፍ እንደ ምድራችሁ አንድ ሰማይ ከዋክብት ብዝት ትበልልኝ እና እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። ዛሬ የማዘጋጀው ፍላፍሉን ማለት የሚበቃኝን ያክል ትናንትና ማለት ነው ወደ 6 ሰዓት ላይ ትናንት 6 ሰዓት ላይ በሞቀ ውሃ አድርጌ ዘፍዝፌ አሳድሬ አጥልየዋለሁ ማለት ነው። ይበቃኛል ማለት ያንን ሁሉ ለአንድ ቀን ይሆነኛል ማለት ለአንድ ቀን አደርገዋለሁ ማለት አይደለም እና የማረገውን ቀጣይ ላይ አሳያችኋለሁ። ከዛ የኛው የሾርባ ቅጠል ፓርስሊ የሾርባ ቅጠል ማለት ነው እና አንድ ሽንኩርት ከትፌዋለሁ። ነጭ ሽንኩርት፣ ይሄ ደግሞ ቢጫው ቃሪያ ነው። ይሄ ደግሞ ከሙን እና የእንትን የሚባለው ነው። ከዛ እንደዚህ አድርጌ እዚህ ላይ አደርገዋለሁ። ከዛም በመቀጠል ይሄንን ማለት ነው ከዛ ይሄን እንደዚህ አድርጌ እቀላቅለዋለሁ። እንደዚህ አድርጌ ማለት ነው። እንደዚህ አድርጌ እቀላቅለውና አሁን ጓንት ልልበስና እንደዚህ አድርጌ እንደማደርገው ቀጣውን አብረን እናያለን። ወዶች በዚህ መልኩ ፈጭቼ ጨርሻለሁ ማለት ነው። እንዳያችሁ እሺ ወዶች ፈጭቼ ጨርሼ በዚህ መልኩ መጥቻለሁ ማለት ነው። ይሄ ሰሊጥ ነው። ይሄኛው ደግሞ ከሙን ፓውደር ነው። ይሄኛው ኮሪያንደር ፓውደር ነው። ይሄ ድንብላል ማለት ነው። በእኛ ሀገራችን ድንብላል። ይሄኛው ነጭ ቁንዶ በርበሬ ጥቁሩ ያጠቁርብናል። ይሄኛው ደግሞ ቺን ፓውደር፣ ይሄኛው ደግሞ ቺን ሶዳ፣ ጫው ከዛ እንደዚህ እናደርግና አያችሁ ቺን ፓውደር ነው። ቺን ፓውደርም ቢኪንግ ሶዳ ማለት እንደሱ ካልተደረገ አይነፋም። አንድ ማንኪያ ትንሽ እኔ በፕላስቲክ ነው የተጠቀምኩት። ከዛ ጨው እየቀመስን ውዶችዬ ከዛ እንደዚህ ቀንሰን ፍሪጅ ውስጥ በረዶ ቤት ውስጥ ማለት ነው
እናስቀምጣለን። ከዛ በምንፈልገው ሰዓት ቀደም ብለን አውጥተን በረዶውን አስለቅቀን መስራት እንችላለን ማለት ነው። እንደዚህ አድርገን እንደ ሰው ብዛት ነው ማለት ነው። ሰው ብዙ ከሆነ አንዴ ልታረጉ ትችላላችሁ። እንደዚህ እያደረግ እኔ አብዙ ሰዎች ብቻ ስለሆኑ ብቻ ያፈንዱ እንደዚህ አድርጌ እንደዚህ አድርጌ ያደርጋለሁ። ከዛ ደግሞ ለዚህ ለሚጠቅሰው ማለት ነው። ይሄ እንደዚህ ማድረጊያው ማሽን የለኝም። እኔ በእንደዚህ ነው የምጠቀመው። እንደዚህ እያደረጋችሁ እንደዚህ ነው የሚመቸው። የሚያፈጥነኝም እንደዚህ ነው። አያችሁ ስንጠብስ ማለት ነው። እንደዚህ አድርገን ሳህናችን ላይ በዚህ መልኩ ሹጎች ይሄው በዚህ መልኩ አድርጌ ፍሪጅ ውስጥ አስቀምጣለሁ። ከዛ በኋላ ላይ እጠብሳለሁ ማለት ነው። እሺ ውዶችዬ የቀድሙን ፍላፍል ዘይቴን አግያለሁ። እስማሙ ልትስጥልኝ አያችሁ ውዶችዬ በዚህ መልኩ ይኸው ገልብጬዋለሁ። ከዛ ወደ ገበታ ነው የማቀርበው ማለት ነው። እሺ ውዶችዬ በዚህ መልኩ በስሎ ጨርሻለሁ ማለት ነው። እሺ ስለነበረን ቆይታ በጣም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ